ፒሳን በማስመልከት ከማጻ የምናዘጋጀው ስፕሪንግ ሮል ነው ይዤላችሁ የመጣሁት። ሰላም እንዴት አላችሁልኝ? እኔ እግዚአብሔር ተመሰገነ ይሁን በጣም ደህና ነኝ። አክሰሚያ ለኩላም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ላይክ ያደረጋችሁ ቤተሰብ ይሁኑኝ። ቤተሰብ ይሆናችሁ ደግሞ ላይክ ያደረጋችሁ ቪዲዮን ጀምራለን። እስከ መጨረሻው ድረስ አብራችሁን ቆዩን። ወደ ቪዲዮ እንሄዳለን። ድንቹን የሚቀቀልበት አዘጋጅቻለሁ። ድንቹን ልጬ ከታትፌ እንደዚህ ድስት ውስጥ ጨምራለሁ። ያው ድንቹን ለመቀቀል ስለሆነ የፈለኩት። እንደምታዩት ድንቹን በስሏል። ባሮ ሽንኩርት አንድ ራስ ባሮ ሽንኩርት እንደዚህ ደቀቅ አድርጌ ከትፋለሁ። የድንብላል ቅጠል እሱንም እንደዚህ ደቀቅ አድርጌ እከትፋለሁ። ድንቹን አጥልዬ በቃ ላይ አድርጌዋለሁ። እንደዚህ በመዳጫ ወድጫለሁ። እናንተ ግን በሹካ መጠቀም ትችላላችሁ። የከተፍኩትን ባሮ ሽንኩርትና የድንብላል ቅጠል አንድ ላይ ጨምሬያለሁ። ቁንዶ በርበሬ ግማሽ ማንኪያ በሻይ ማንኪያ፣ ፓፕሪካ ግማሽ ማንኪያ፣ ጨው አንድ ማንኪያ፣ የወይራ ዘይት ትንሽ የጨመርኩት አድርጌ ሁሉንም አንድ ላይ እንደዚህ አዋህጄዋለሁ። እንዲህ ማፈጥንላችሁ ያለ ቪዲዮ በጣም እንዳይረዝም በቃ ላይ ውሃ አድርጌ አምጥቻለሁ። ማጻ ደረቅ ስለሆነ ለመጠቅለል ስለማይመች እንደዚህ አድርጌ ውሃ ውስጥ እንደዚህ ነክረዋለሁ። ከውሃው አውጥቼ በፎጣ ጠቅልለዋለሁ። ራስ እንዲል ስለሚረዳው እንደዚህ ሽፍንፍን አድርጌ ለአንድ ለሁለት ደቂቃ ሸፍኜ አስቀምጬዋለሁ። ከሁለት ደቂቃ በኋላ እንደምታዩት ቅድም በጣም ደረቅ ነበረ። እንደዚህ እርሷል። እንደዚህ ወረቀት ሆኗል። ይሄንን ሁለት ቦታ ሁሉንም አንድ ላይ አድርጌ ሁለት ቦታ ቆርሰዋለሁ። ሁለት ቦታ እንደዚህ አካፍለዋለሁ። ሶስት እንቁላል እጨምራለሁ። ሶስቱንም እንቁላል እንደዚህ ሚክስ አድርግና በማጻ ስፕሪንግ ሮል ነው አብረን የምንሰራው። እንግዲህ እንደዚህ እንቁላሉን አዘጋጅቻለሁ። የቆራረጥኩት አለ አይደለ? ግማሹን አድርጌ ቀደም ያዘጋጀሁት ድንች እና የሌሎችም ግብአቶች አንድ ላይ ያደባለኩት እሱን አድርጌ አንድ ላይ እንደዚህ ጠቀለላለሁ። ጠቅልዬ እንቁላል በደንብ ራስ አድርገዋለሁ በእንቁላል። ሌሎቹንም እንደዚህ አንድ ላይ በተመሳሳይ ሳይዝ በተመሳሳይ ከድንቹ እያደረኩ መሃል ላይ እጠቀልለዋለሁ። ጠቅልዬ ሁሉንም በተመሳሳይ ሳይዝ እደረድረውና መጨረሻ ላይ እንቁላሉን አደርግበታለሁ።
እንደዚህ እንቁላል እያደረኩኝ በደንብ አረሰዋለሁ። እንደዚህ በእንቁላል እያራስኳቸው የተቀለልኩትን አዘጋጃለሁ። ድስት አዘጋጅቻለሁ። ዘይት አድርጌ ግሏል። የተጠቀለለውን ስፕሪንግ ሮል እንደዚህ እደረድራቸዋለሁ። ዘይቱ ስለጋለ ያው ሳስቀምጠው በተጠቀለለ በጫፉ በኩል ነው ያስቀመጥኩት እንዳይፈታ አድርጌ። ዘይቱ ስለጋለ ቶሎ እንደዚህ ይገለብጣለሁ በአንድ በኩል እንዳይጠቆር። እንደዚህ አድርጌ ገለባብጣቸዋለሁ፣ አበስለዋለሁ። ከጎን በኩል ድንቹ ስለወጣ ከጎን በኩል ዘይቱ እንደዚህ እንደምታዩት አረፋ አውጥቷልና የድንቹ ውጤት ነው እንደዚህ የሆነው። እንደዚህ በስሏል። ያው ሁሉንም እንደዚህ አውጣቸዋለሁ። ለዚህ ቻናል አዲስ ሆናችሁ ያው ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። እንደዚህ ሁሉንም የመጀመሪያ ያደረኩትን በተራ አውጥቻቸዋለሁ። ሁለተኛ ዙር ደግሞ መጀመሪያ ጠቅላይ ያስቀመጥኳቸው እነሱን አንድ ላይ እንደዚህ ሁሉንም እደረድራለሁ። የጋለባበጥኩ አበስለዋለሁ። በስሏል። ቡኒ ሆኖ ነው የበሰለው። ሁሉም በተመሳሳይ ሰዓት ስለበሰለ እርሻዬን ይመስላል። ሞክሩት። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ውስጡን ደግሞ እስኪ ከፍተነው እናየዋለን። ውስጡም እንደዚህ ይሄን ይመስላል። ትወዱታላችሁ። ሞክሩት። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ